በሁሉም የዓለም ዙሪያ ያሉ ሰዎችን አባል የማድረግ ዓላማ ይዞ የተነሳው ሰክሬት ሶሳይቲ ኦፍ ኢትዮጵያ አሊያም ኢሉሚናቲ የተሰኘው ድርጅት ነሆ የኢትዮጵያ መንግስት ያመቻቸለትን እድል በመጠቀም በኢትዮጵያና በሌሎች የአፍሪካ ሀገራት ዜጎችን በመመልመል ሚሊዮን የሚቆጠር ገንዘብ ለመክፈል እቅድ ይዞ ደውሏል። ለስራ ከተሰማሩት ኃላፊዎች ውስጥ አንዱ የሆነው ትውልደ ኢትዮጵያዊ የምትሰሙት ነው የሚሆነው። ድርጅት ሰክሬት ሶሳይቲ ኦፍ ኢትዮጵያ የተሰኘ ሲሆን በተለያዩ ከተሞች በሚገኙ ወጣቶች ብዛት ያለው የስራ አጥ ቁጥር ስላለ እነሱን ተደራሽ ለማድረግ በማሰብ ነው ወደዚህ የመጣሁት። ለምሳሌ እኔ የተወለድኩት እዚሁ ኢትዮጵያ ውስጥ ነው። ነገር ግን በድህነቴ ምክንያት የፈለግኩትን ነገር ማድረግ አልቻልኩም ነበር። ግን በአንድ አጋጣሚ የዚህ ድርጅት አባል የሆነ አንድ አሜሪካዊ ለስራ ጉዳይ ወደ ኢትዮጵያ በመጣበት ወቅት አገናኘኝና ከዚህ ድርጅት ጋር አስተዋወቀኝ። አባልም አድርጎ ወደ አሜሪካ ወሰደኝ። እናም እንደምታየው ህይወቴ ተቀይሯል። አሁን እኔ የዚህ ድርጅት የምስራቅ አፍሪካ ቅርንጫፍ ዋና አስተባባሪ ነኝ። በዚህ ሰዓት እኔ የፈለግኩትን ነገር ከማድረግ የሚያግደኝ ምንም አይነት ነገር የለም። ለምሳሌውን ነገር ማድረግ የሚችልበትን የኢኮኖሚ አቅም ሊኖረው ይገባል። የእኛ ድርጅት ደግሞ ለአባላቶቹ የፈለጉትን ነገር ማድረግ የሚችሉበትን አቅም ይፈጥራል። ይህ ማለት አንድ ወጣት የፈለገውን ነገር ለማድረግ ለኢኮኖሚ ምክንያት መያዝ የለበትም ብዬ አምናለሁ። ኢትዮጵያን ካደጉት ሀገራት ደረጃ ለማስተላለፍ በማሰብ ነው ኃላፊነትን ከዓለም አቀፉ ማህበረሰብ ተቀብዬ ለመስራት እዚህ የመጣሁት። እናም አሁን ላይ በሁሉም የማህበራዊ ድረገጾች ላይ በስፋት እንገኛለን። ኢትዮጵያ ውስጥ ብዙ ስራ አጥ ዜጎችና ብዙ ወጣቶች እንዳሉ ግልጽ ነው። የእኛ ድርጅት ደግሞ ለእነዚህ ወጣቶች ግምቱ 3.5 ሚሊዮን ብር የሚደርስ በጀት አለን። የስራና የመኖሪያ እድልን ያመቻችላቸዋል።